እንዲሁም እግዚአብሔር አምላክ ወዶና ፈቅዶ ከሩቅም ከቅርብም ወደ ቅድስናው ስፍራ ለድህነት ለፈውስ ለበረከት በፍቅሩ የጠራችሁ በፍቅሩ የሰበሰባችሁ ውድ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች ሁላችሁ በወደደንና ባከበረን እስከ ሞትም በታመነን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። ቸርነቱ የማያልቅበት ምሕረቱና ይቅርታው የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ኧረ በሞቴ እንደው ነቃ ነቃ በሉ እስኪ። ምንድነው ተሽኮረመማችሁ? በጣም ለአገልግሎት አይደል እንደ የመጣ ነው። ካህናቱ እንደምቦሳ ሲዘሉ አላያችሁም? እሉኝታ የለም በእግዚአብሔር ቤት ውስጥ። እንደው ቀና በሉ እስኪ፣ ኮራ ብላችሁ ቁጭ በሉ። የአባታችሁ ቤት ነው የመጣችሁት አይደል? ግማሹ ፈርቷል፣ ግማሹ አቀማመጣችሁ ሁሉ ኩራት አይሰማችሁም? እስኪ ዘና ዘና ወደኋላ ኮራ ብላችሁ ቁጭ እስኪ። ማን ይነካችኋል? እና አንዳንዱ ሽምቅቅ ያለ አትሸማቀቁ እንዴ። እነ ዳዊት ልብሳቸውን ጥለው ነው የሚለው አይደል? ማንን ለማመስገን? አቤት። አሁን ዛሬ ለታዛቢነት የተጠራ የለም እዚህ። እባክዎት በሞቴ ዛሬ ሥላሴውን በዓል እንዲታዘቡልን ተብሎ የተጠራ ለዚህ ውስጥ አለ? ታዲያ ብዙዎቻችሁ ታዛቢ ነው የምትመስሉት። በቃ ዘና ብላችሁ እንደምን ዋላችሁ፣ እግዚአብሔር ይመስገን፣ እንኳን አደረሳችሁ ሲባል እንኳን አብሮ አደረሰን፣ ለዚህ አበቃን አምላክ የተመሰገነ ይሁን አሜን ነው ይባል። ድምፃችሁን እዚህ ያላሰማችሁ የት ልታሰሙት ነው? እስከ መቼ ታፍናችሁ? እንኳን አደረሳችሁ። ስለነበረን ጊዜ ሁሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ እንኳን ከገጠር ነው የመጣሁት እንደተነገረው። ነገር ግን በዚሁ በትልቁ ከተማ ረጅም ዘመን ወንጌል የሰበኩ ቤተ ክርስቲያንን በተልእኮ ያገለገሉ የነገረ መለኮት ምሁራን ብዙዎች ናቸው፣ ወንድሞቼም ናቸው። ስለማውቃቸው ነው። እንደው እነሱን አስቀምጠው እኔን አስተምር ሲሉኝ ይገርመኛል። እናንተስ አልተገረማችሁ? ይገርማል። በጣም ይገርማል። እንደው ስለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። አሜን እንድትሉ ብዬ ነው። አቤት ባለችን ጥቂት ደቂቃና ግልጽ በሆነ ቋንቋ ዛሬ የተሰበሰብንበት ዓላማ ለምን እንደመጣን አጋዕዝተ ዓለም ሥላሴን ለምን እንደምናከብር መጽሐፍ ቅዱሳዊ መነሻው ምንድነው ብለን ለሕይወታችን ጠቃሚ የሆኑ አንኳር ነጥቦችን ብቻ እንመለከታለን። ታሪኩ ሁላችሁም ለዘመናት ሲተረክ ኖሯል፣ ታውቁታላችሁ። ነገር ግን አሁን ካለንበት ዘመን ጋር ያኔ የነበረውን ሕይወት ምን እንደሚመስል፣ ምን እንዳጋጠማቸው፣ እንዴት እንደነበሩ ሰዎችን እያነሳን ሀገርን እያነሳን እንመለከተዋለን። አምላካችን እግዚአብሔር ጉባኤያችንን ይባርክልን። አጋዕዝተ ዓለም ሁላችንንም ይባርኩን። ዛሬ እንግዲህ ሕንጻ ሰናዖር የፈረሰበት ዛሬ የመፍረስ ቀን
በአጠቃላይ የእግዚአብሔር ኃይል የታየበት ሰዎች ግን በደከማ አቅማቸው ብዙ የማይጠቅማቸውን የሚያስቡበት ዘመን ነበር። ያዘ ከተማቸውን ለመስራት ፒራሚዳቸውን ህንጻቸውን ለማሳደግ ጥሩ ነው። በአማረ ከተማ ውስጥ ለመኖር ማሰብ መልካም ነው፣ እግዚአብሔርም ይወደዋል። በተመቻቸ ኑሮ ውስጥ ለመኖር ራስን ማመቻቸት እግዚአብሔርም አይጠላም። ነገር ግን ከተሞቻችን ባደጉ ቁጥር ያደጉ ኃጢአቶች አብረውን ይኖራሉ። ከተማው በሰፋ ቁጥር እጅግ በጣም የሰፋ ኃጢአት ውስጥ አስተሳሰብ ውስጥ እንኖራለን። ዛሬ የሰዎች ሐሳብም የፈረሰበት ቀን። እግዚአብሔር አንዳንድ ጊዜ ብዙ ጊዜ ለፍታችሁ ደክማችሁ የምትሄዱበት መንገድ ትክክል ካልሆነ ያፈርስባችኋል። የሰዎች ጉዞ የተጣመመ ጉዞ ነበር። እግዚአብሔር ከጠማማ ጉዞ ይሰውራቸዋል። እነኚህ ሰዎች ከተማቸውን ለመገንባት ሲጀምሩ መልካም ነበር። ሁሉም በአንድ ቋንቋ ይነጋገሩ ነበር ነው የሚለው። እዚህ ታሪኩን የምታገኙት በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምራችሁ ስታነቡ የምታገኙት ታሪክ ነው። የሚጀምረው ታሪኩ በምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። በስንት ቋንቋ? በአንድ ቋንቋ። ዛሬ በየዓለሙ ተበታትነን ጠርዝና ጠርዝ ይዘን የምንጓተትበት፣ የምንጠላላበት፣ የምንገዳደልበት በዛን ጊዜ የተበተነ ሐሳብ ጨብጠን አሁንም በዛ ሐሳብ የምንጓዝ ሰዎች ካለፉት ከተቀጡ ሰዎች ያልተማርንበት ክፉ ዘመን ላይ ነው ያለ። እግዚአብሔር ከእንዲህ አይነት ዘመን ይሰውራችሁ። ስለዚህ ምድር ሁሉ በአንድ ቋንቋ ታወራ ነበር፣ ትነጋገር ነበር። ቋንቋቸውን የበተነው ምንድን ነው ካላችሁ ክፋታቸው። በአንድ ቋንቋ ሲናገሩ ለእግዚአብሔር የሚመች ሐሳብ አላፈለጉም። ለአምልኮቱ ምቹ የሆነ ነገር አላመጡም። እግዚአብሔርን የሚያከብር ስራ አልሰሩ። ራሳቸውን ከእግዚአብሔር ጋር እስከ ማወዳደር ድረስ የደረሱበትን ስራ ነበር ይሰሩ የነበረው። ስለዚህ እግዚአብሔር ምን አለ ይላል? እንውረድ፣ ቋንቋቸውንም እንቀይርባቸው። አያችሁ፣ ዛሬ ሥላሴን የምናከብረው ለዚህ ነው። አንድነት፣ ሶስትነት የተገለጠበት ቀን። ዛሬ በዛ በቋንቋቸው መግባባት አቅቷቸው ክፋት ይሰሩ የነበሩ ሰዎች ኑ እንውረድ፣ ቋንቋቸውንም እንለያይባቸው፣ እንዳይግባቡ እናድርጋቸው አሉ። ስለዚህ በቀላሉ ምንድን ነው ያደረጉት? ቋንቋቸውን ቀየሩባቸው። ስለዚህ አንድ አይነት ነገር ማነጽ አልቻሉ። አንዱን ዕቃ ብዙ ስም ሰጡት። ባለመግባባታቸው እርስ በርሳቸው እየተበሳጫጩ እየተመታቱ ይገዳደሉ ነበር። ታዲያ ያ ዘመን ዛሬ አይደለም? ያ ዘመን አሁን አይደለም? የእግዚአብሔር ልጆች በአንድ ቋንቋ መግባባት ያቃተ ምን አዚም አድርገውብን ነው? እንደነዛ ሰዎች በእግዚአብሔር ላይ ያመጽን ነው ወይ? ያመጻችን ደሞዝ ይሆን እንዴ? እያጨድን ያለነው እየሰበሰብን ያለነው የኃጢአት ደሞዟ ሞት ነው ይላል መጽሐፍ። የኃጢአታችን ደሞዝ ዛሬ ብዙዎችን ወላጅ አልባ አድርጓል፣ ብዙዎችን ደግሞ ልጅ አልባ አድርጓል። ባልና ሚስት ለያይቷል። እህትና ወንድም ተገዳድለዋል። ወንድምና ወንድም ጦር ሜዳ ላይ ነው ያሉት።
ምናልባት የኃጢአታችን ደሞዝ ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ? ወደ እግዚአብሔር እንመለስ ብላችሁ ታውቃላችሁ? እነዚህ ሰዎች ስላልተመለሱ የደከሙበት ሕንፃ ሰናዖር መሬት ላይ አፈር እስኪሆን ድረስ ተደረመሰ። ድካማቸው ከንቱ ቀረ። ዛሬ ብዙዎች ደክመው የድካማቸውን ዋጋ እያገኙ አይደለም። ብዙዎች ልጅ ወልደው መከራ አይተው አሳድገው ይማራል፣ ይመረቃል፣ ለቁም ነገር ይደርሳል፣ ይጦረኛል ሲሉ ጦረኛ ሆኖ የተቀመጠ ብዙ አለ። ተንደርድሮ ሄዶ የሞተ ብዙ አለ። ራሱን የሰቀለ ራሱን የገደለ ብዙ አለ። የእግዚአብሔር ልጆች ይሄ የጥፋታችን የክፋታችን የኃጢአታችን ደሞዝ አይደለም ትላላችሁ? ሕንፃ ሰናዖር ዛሬ የለም ትላላችሁ? የለም። ሥላሴ ያፈረሱትን ሕንፃ ሰናዖር እንደገና እየገነባ ነው። የኃጢአት ግንብ አለ፣ የዘረኝነት ግንብ አለ፣ የጎጠኝነት ግንብ አለ፣ የስግብግብነት ግንብ አለ፣ የዝሙት ግንብ አለ፣ የደም አፍሳሽነት ግንብ አለ፣ የሐሜት ግንብ አለ። ዛሬ ይሄ ሁሉ የሚፈርስበት ቀን ነው። በሥላሴ ቀን እዚህ መጥተን ከነግንባችን አንሄድም። የእግዚአብሔር ልጆች የሰራነውን መጥፎ ነገር ሁሉ አፍርሰን ነው የምንሄደው። ጣዖቱ ግንብ ነው። ለሥላሴ የማይመች ግንብ፣ ለአምልኮት የማይመች ግንብ፣ ለእግዚአብሔር የማይመች ግንብ ነው። መፍረስ አለበት። ዘረኝነት ጣዖት ነው። ዘረኝነት ኃጢአት ነው። ተጸየፏት። ሁሉም ዛሬ ጥግ ጥጉን ይዞ የነበረው ፍቅራችን የነበረው የአባቶቻችን ኑሮ እግዚአብሔር መልሶ ያምጣል። ምናልባት በእድሜ እንዲያው ጠንከር ያላችሁ አባቶች እናቶች ታውቃላችሁ፣ የረጅም ጊዜ ታሪክ አይደለም። በሀገራችን ጥቁር እንግዳ ይባላል። ድንገት መሽቶበት አንድ መንደር ውስጥ አሳድሩኝ ካለ ማንም አፈፍ አድርጎ ነው የሚወስደው። ከየት መጣህ የለ፣ ቋንቋ ምንድነው የለ፣ ብሔር ምንድነው፣ ዘር ምንድነው የለ። ይዞት ሄዳል። ቤት ያፈራውን ይመግባል፣ እግር ያጥባል፣ መደቡን ይለቃል፣ አጎዛውን ያነጥፋል። ተንከባክቦ ቁስል ካለው አጥቦ አስታሞ ከተሰበረ ጠግኖ አሽቶ አክሞ ነው ወደ መንደሩ የሚልከው። ለምንድን ነው ያ ዘመን ከኛ የራቀው? ለምንድን ነው መጠያየቅ በሞት ያፈርሶን መባባሉ ለምን ቀረ? ብቸኝነትን ምን አመጣው? በር መዝጋትን ምን አመጣው? ድንበር መስራትን ምን አመጣው? ሀገር እየታመሰች ያለችው በዚህ ነው። ይሄ በጦርነት የሚፈርስ አይደለም። የእግዚአብሔር ልጆች በእርስ በርሳችን ጥላቻ የሚፈርሳ ይሄ የሚፈርሰው የሥላሴ እጅ ሲያርፍበት ነው። የእግዚአብሔር ክንድ ሲያርፍበት ነው። በሀገራችን ላይ እግዚአብሔር ክንዱን ያሳርፍላታል። እናንተ ዛሬ በየቤቱ እኮ ብዙ ዋይዋይ ብዙ ለቅሶ እኮ አለ። እውነት ይሄ የእግዚአብሔር ዝምታ እኛ በእርሱ ላይ ያመጽን አይመስላችሁም? ቅድስት ሀገር እያልን እየጠራን በሀገሪቷ የሚሰራው ስራ ግን ሌላ ከሃይማኖታችን ከካልቸራችን የወጣ ነገር ነው እየተሰራ ያለው። እነዚህ ነገሮች እግዚአብሔርን አያስቆጡትም ብላችሁ ታምናላችሁ? ያስቆጣል። ካባ ለብሰን ነጠላ አንጠልጥለን ጋቢያችንን ደርበን የተገነባ ብዙ ነገር በውስጣችን ይዘን ነው የምንንቀሳቀሰው። ተንቀሳቃሽ ግንቦች ነን። እግዚአብሔር የማይከብርበት ግንብ
ልባችን ውስጥ የገነባ ነው፣ ውስጣችን ያሳደግ ነው፣ የተንከባከብ ነው፣ ማዳበሪያ ያቀረብንለት፣ ውሃ እያጠጣን እሽሩሩ ያልነው ዘረኝነት፣ ብሔርተኝነት ዛሬ እየገደለን ያለው ይሄ ነው። አብሮነት ይሻለናል። እግዚአብሔር ልጆች አንድነት ይሻላል፣ ህብረት ይሻላል፣ ኢትዮጵያዊ ነኝ ማለቱ ይሻላል። እኔ እስካሁን በህይወቴ አረሳውም ወደዚህ ሀገር እንደመጣው ከኢትዮጵያ ስትመጡ ሁሉ ወዳጅ ነው የሚመስላችሁ። ገና እንደመጣችሁ ሁሉም በቃ ለነጩ መሳቅ ነው፣ ለጥቁሩ መሳቅ ነው። ፈገግታችሁን ማንም አልወሰደባችሁ። እቺ ፈገግታ የምትወሰደው ከአንድ ከ3 ወር ከ4 ወር ቆይታ በኋላ እውነተኛዋ ፈገግታችሁ ተወስዳ ፌኳ ትመጣለች። እንዲህ እንድትሆኑ የሚያደርጋችሁ ምንድነው? እዚህ ያለው ሁኔታ ምን ያህል ከእናንተ እንደራቁ ልባቸው ውስጥ ምን አይነት የመጥፎ ግንብ እንደገነቡ እያወቃችሁ ስትሄዱ በብልጭታ ብቻ ታልፏቸዋላችሁ። የመጀመሪያ ልጄን ይዤ አዲስ ስትሆኑ መቼም እነዚህ ትልልቅ ሞሎች ገብታችሁ ማየት ባትገዙ ታያላችሁ አይደል? እንደው ልጅ ያለ ልጅ ደግሞ ልጅ ወደዛ ትሮጣለች እና የሚያምር ወጣት ከፊቴ ይሄዳል። ልጄ ደግሞ እየሄደች ትነካዋለች። እሱም ለሷ እራራላት፣ እጁን ይሰጣታል፣ ፈገግ ይልላታል። ልጄን ወዶ እኔን ግን ፈገግታ ይከለክለኛል። እንዴ ይሄ ሰውዬ ነው ተከታተልኩት። እሷም አልቀዋለች። ትንሽ ሲያባብላት ጊዜ ሄድኩና አበሻ ነህ አልኩት። አይደለሁም አለኝ በአማርኛ። እኔ አረሳውም እስካሁን። ምን ይሰማችኋል እናንተ ሰው እንዲህ ቢላችሁ? አሁን ይሄ ሰው ልብ ውስጥ ጥሩ ነገር አለ ብላችሁ ታስባላችሁ? እኔ ሀገሬን ልጅ አገኘው ብዬ ነው፣ ደሜን አገኘው ብዬ ነው፣ ቋንቋዬን የሚናገር ሰው አገኘው ብዬ ነው። አንድ ቋንቋ እየተነጋገር አልተግባባንም። አበሻ ነው ስለው አይደለሁም። በሌላ ቋንቋ ቢለኝ እንኳን አይገርመኝም፣ አይደንቀኝም። ትደነግጣላችሁ። የዛኔ የደነገጥኩ እስካሁን እንደደነገጥኩ ነው። ስለዚህ ልቤን ስቄ አላውቅም። ከማን ጋር ይሳቃል? እንደው እስኪ እንደው ፍረዱ። በእውነት እንደው ማንን አምናችሁ እንደው ፈገግ ተሰቃላችሁ? እንደው አንዳንዴ ቤት ውስጥ ልጆቼ በሚያደርጉት ነገር ተገርሜ ክትክት ብዬ ስቄ ይሆናል። በአደባባይ ከሳቁ ብዙ ዓመት ሆኖኛል። ባካችሁ ሳቃችንን መልሱት። ክፉ ዘመን ነው፣ በቃ ከእግዚአብሔር የተጣላንበት ዘመን። ሌላ ምንም ምልክት እንዳትጠብቁ። እግዚአብሔር ሲጣላ እናትና ልጅ ፍቅር የላቸው። እግዚአብሔር ሲጣላ ጉርብትና የለም። እግዚአብሔር እንደተጣላን የምታውቁ አብሯችሁ ያደገ፣ አብሯችሁ የበላ፣ አብሯችሁ የጠጣ ክንዱን ያነሳባችኋል፣ ይገድላችኋል። ሃይማኖቴ፣ ቋንቋዬ፣ ብሔሬ፣ ዘሬ፣ አካባቢ፣ መንደሬ ይላችኋል። ያላደጋችሁበትን አብራችሁ ራቁታችሁን ያደጋችሁ ልጆች እከሌ የምነካው እስክትሉ ድረስ ይለወጥባችኋል። ከእንዲህ አይነት መለወጥ እግዚአብሔር ይሰውራችኋል። ይሄ ሁሉ ነገር የሥራችን ደሞዝ ነው። በቃ የላባችን ደሞዝ ነው። እስኪ አልበን ኃጢአት የሰራን ሰዎች አለ። እስኪ ደክመን ኃጢአት የሰራን ሰዎች ለእግዚአብሔር የማይመች ነገር በውስጣችን የገነባ ብዙ ሰዎች አለ። እነዚህ ሰዎች ጭቃና ድንጋይ ነው የከመሩት። እኔና እናንተ እኮ የኃጢአት ክምር፣ የክፋት ክምር፣ የአመፀኝነት ክምር በልባችን የከመርነው ይሄንን ነው። ማን ያፍርስልን? ኧረ ንገሩኝ። ማን ይችላል ያለሱ? ማን ያፍርስልን? እግዚአብሔር። ስለዚህ ዛሬ ትንንሽ ጣዖቶች በውስጣቸው የሰራችሁ ሰዎች ሰብራችኋቸው። የጥላቻ መንፈስ ካለባችሁ ስበሩት። ዛሬ ጣዖት ለእግዚአብሔር የማይጠቅም ግንብ ነው፣ ስበሩት። እንደው ሳታውቋት ይህቺ ልጅ እንዴት እንደምታስጠላኝ ብላችሁ አትሉ? ግን ካወቃችኋት በኋላ ደግሞ ትጸጸታላችሁ። ያኔ እኮ ሳላውቅሽ እንዲህ እል ነበረ ብለዋቸው አያውቁም? ሴቶች አያውቁም? ያውቃሉ።
አንተስ ተብላታ ይሄ ምን አይነት ጉረኛ ነው ይላል። የሌለብን ለብሰህ ካማረብህ ራስህን ካስጠበቅ በቃ ዝምታን ከመረጥክ ንግግራቸው ካላማረህ ሰው የሰዎች ንግግር ካላማረው ምርጫው ዝምታ ነው መሆን ያለበት። ከነሱ እኩል እራመዳለሁ እናገራለሁ ካልክ ልብ ውስጥ ሌላ ነገር ይገረባል። ዝምታ ዝም ስትል ይሄ ደግሞ ምን ይንቀባረራል? ጉረኛ አልወደውም። አንድ ቀን ሰላምታ ተለዋውጠው ያውቁ አንድ ቀን። ይሄ ደግሞ ከባድ የጥላቻ መንፈስ ነው። ይሄ መንፈስ ደግሞ ከጠላታችን ከዲያብሎስ የሚመጣ ነው። ሁላችንም በጸሎት እንድንዋጋው አምላካችን እግዚአብሔር ይርዳን። ስለዚህ እነዚህ ሰዎች ይገነቧት የነበረችው ከተማ ከፈረሰች በኋላ ባቢሎን ተብላ ተጠራች። ምን ተብላ? ባቢሎን ተብላ ተጠራች። ባቢሎን ደግሞ ብዙ ኃጢአት ከነሱ በኋላ የመጣው ትውልድ ብዙ ኃጢአት የተለማመደባት ከተማ ነች። ብዙ ኃጢአት፣ የእርስ በርስ ጋብቻ፣ ወንድ ከወንድ ጋር፣ ሴት ከሴት ጋር፣ ጋለሞቶች የበዙባት፣ እግዚአብሔርን የማያስደስቱ ሰዎች፣ የማያመልኩ ሰዎች፣ ፈጣሪያቸውን የረሱ የዘነጉ ሰዎች የበዙባት ከተማ ነች ባቢሎን። እግዚአብሔር ከእንዲህ አይነት ህይወት ይሰውረን። ሀገራችን ኢትዮጵያ ከዚህ በኋላ የባሰ ድጥ ውስጥ እንዳትገባ እግዚአብሔር ይጠብቃታል። የት ነው መቋጫው? ጦርነቱ መቼ ነው የሚቆመው? ጥላቻው መቼ ነው የሚቆመው? መከባበሩ መቼ ነው የሚቆመው? ኢትዮጵያዊነት አንድነቱ መቼ ነው የሚፈጠረው? እኔ ይገርመኝ። አሁን ይሄ ነገር በፌስቡክ ጫጫታ የሚመጣ ሰላም የለም። በሶሻል ሚዲያ ጫጫታ የሚፈጠር ፍቅር የለም። በቲክታክ እና በፌስቡክ በዩቲዩብ እና በተገኘው ሁሉ ሚዲያ የሚመጣ አንድነት የለም። አንድነት የሚመጣው እጅ ለእጅ ተያይዘን እግዚአብሔር በሚከብርባት ቅድስት ቤተክርስቲያን ሆነን እግዚኦ መሐረነ ክርስቶስ ካልን ብቻ። እግዚአብሔር የጸሎት ጊዜ ይስጠን። አሜን በሉ። ሁላችሁም ስለ ሀገራችን ጸልዩ። አሁን እኛ ከመጸለይ እግዚአብሔርን ይቅርታ ከመጠየቅ ይልቅ እርስ በርስ የመኳነን ውስጥ ነው የገባል። እርስ በርስ እከሌ እኮ ነው እንደሚያደርገው እከሌ አንዱን ብሔር አንዱ ያደረገን እርስ በርሱ ምስቅልቅል እያደረግን ሀገራችን ሰላም ጥሩ ገጽታ እንዳይኖራት እያደረግን ነው ያለው። እግዚአብሔር ከእንዲህ አይነት ህይወት ይሰውረን። ስለዚህ አሁን እኔና እናንተም ያለንበት ዘመን የነዛ ሰዎች ዘመን ነው። አዲስ ታሪክ የነገርናችሁ እንዳይመስላችሁ። የራሳችንን ታሪክ ነው የተረክነው። የራሳችንን ነገር ነው ፊት ለፊት እያየ ነው ያለነው። ስለዚህ አምላካችን እግዚአብሔር ከእንዲህ አይነት ቅጣት ይሰውረን። ሀገራችን ኢትዮጵያን ሰላም ያደርግልን። ሁላችንም በውስጣችን የገነባናትን ዘረኝነት፣ ጥላቻ፣ መለያየት፣ ክፋትና ተንኮል ዛሬ አፍርሰናት እንድንሄድ እግዚአብሔር ይርዳል። ሁላችን እጅ ለእጅ ተያይዘን አብረን የምንዘምርበትን ዘመን ያምጣልን። ይበቃናል። ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።